ነጋ መሸም ያዩት ፊቱን የለመዱት እንዳጸዳ አበባ ላይን እንዳጸደቁት ጥሪውን አድምጦ ፈጥኖ የሚል አቤት ሕይወት ተጋሪ ነው ጎረቤት። ለየቲም ለሚስኪን ለቅርቡ ጎረቤት እርዱ መልካም አርጎ ሁሌም ድረሱለት። እኔ ቀናኢ ነኝ አታብጥም ይደባል ከቶ አታጋሩኝ ይለኛል የአላህ ቃል። በዘር ባይገናኝ በእምነትም ቢለያይ ቁርአኑ ያዘናል ሁሉን እኩል ልናይ። የመጨረሻዋን ቀን አማኝ አላህ ሰው ጎረቤቱን ያክብር ይርዳ ብትችሉ የሚለውን አስተምህሮት እየተዘነጋ ሁሉም ግንቡን አጥሮ በቤቱ ተዘጋ። ለጎረቤቱ ሀቅ አልሰጠም ዋጋ አለቀሰ ቁልቋል ካካ እንደተጠቀም። ነቢዩ አስተማሩን ስለ ጎረቤት ሀቅ ቢታመም ማስታመም ነውሩን እንድንደብቅ ቢሞት ጀናዛውን በወግ እንድንሸኘው ብድርን ቢጠይቀን እንድናበድረው ዕዳ ቢኖርበት እንድንከፍልለት የሙት ልጅ ቢኖረው እንድንይዝለት። እስቲ ልብን በለው የጎረቤትን ሀቅ ጅብሪል ለነቢዩ ሚስጥሩን ሳይደብቅ ሳይታክት አደራ ቆሞ እንደሰጣቸው ሀቁ የወራሻውን እስኪሰማቸው አስተምረውን ነበር ባክሯ ደጋግመው። ጆሮ አልሰጣል እንጂ እየዘነጋ ነው፣ ጆሮ አልሰጣል እንጂ እየዘነጋ ነው። በዙሪያችን ያለው 40 ቤት በሙሉ ጎረቤት ነው ብለው ነቢ እንዳስተዋሉ መረመርኩት ራሴን በህሊና መስተዋት ውስጤ እየጋበዘኝ አፌ ሲወጠው። መረመርኩት ራሴን በህሊና መስተዋት ውስጤ እየታዘበኝ አፌ ሲወጠውት። የምሰራው ሌላ አስተምሮቱ ሌላ እየሳሳሁለት ለዚህ ፈራሽ ግላ ታሞ አልደረስኩለት የስቃይ ውለታ ተቸግሮ አረዳው መርቼ ዝምታ። እኔስ ጥሩ ለበስኩ አድራለሁ ጠግቤ ጎረቤቴ ሲሞት በረሃብ አጠገቤ። አጥሬን አስረዝሜ ከበላዩ ሰራሁ ነፋስ ከለከልኩት ለሱ አልተጨነኩ። የኔ ምግብ ሽታ ሰላም የነሳው አላህን አማሩ መንገዱን ሳስተው። መተዛዘን ጠፋ ሰው ተጨካከነ በጉራ ተሞላ ልቦ ደነደነ። ትእዛዙ ተረሳ የጎረቤት ሀቁ ለእኔ ብቻ ለትንሹ ትልቁ ነበር አሰቦቱ የተሰጠው ለኛ በየው መልኪያ ማለት ከሳት ለመዳኛ። እንዲህ ነበር ያሉት ነቢዩ ሲያስተምሩ ስለ ጎረቤት ሀቅ እውነቱን ሲመክሩ። ራስክን አታግዝፈው አለሁ አለሁ አትበል ዝቅ ብለህ ሂደህ ከታችኛው እኩል ለራስህ እንዲሆን ልጆች መጡ። ወድቀህ ነው? አይ ታዲያ ምን ሆንክ? አባ ፊዳከ አቢ ወኡሚ ያ ረሱላህ ፊዳከ አቢ ወኡሚ ሚስጥረ ሂጃብ ምክር
ቆየሽ ቆየሽ በእስልምና ደጌ በእስልምና ኑሬ የአላህን ትእዛዝ ሳትጠራጠሪ በተቅዋ ተሞልተሽ ለነፍስሽ ዱሪ ቀኑ አይታወቅም ያንዬ ጥሬ በሂጃብሽ ነፃ ሆኝ በእምነትሽ ጠንክሬ የብረት ጋሻ ነው ሂጃብሽ መከታ የተቅዋሽ መለኪያ የሚያሳጣሽ ቦታ ሀያ ምልክት ነው የዓይን አፋርነት በራስ የመተመን የጠንካራነት የትህትናሽን የታዛዥነትሽን አብልቶ የሚያሳይ የዲን ጽናትሽን እቴ ሂጃብሽ ነው የሀያትሽ አርማ ነፃ የሚያወጣሽ በየውም ቂያማ ሂጃብ ወደ ጀነት መውጫ መሰላል ወደ አላህ ጎዳና ራሱ ይመራል። ሂጃብ ደግነት ነው የውስጥሽ ውበት ምሽግ ነው ከጥቃት የምትገኝበት ልብ አድርጋሽ ስሚ ይህንን ምሳሌ አንድም ሁለትም ነው ጨውና ሙሌ ንጹሕ ያልሆነ ምግብ ክፍት ያደረ በልቶ ልምሾ ሆነ ታሞ በደዌ ተመቶ ኡዙር ተዛመተ ለሌላም ተረፈ ባበደ ውሻ እንደተለከፈ መድኃኒት ነበረ አዋቂ ጠፋ እንጂ ከሞት የሚያድነው ይህን ያድን እንጂ ምግቡን አንቺ ነሽ ጽዳቱም ሂጃብ በሽታው ዝሙት ነው የገላጭ ሰበብ ህመምተኛው ዚና የተዳፈረሽ ውሻውን ኃጢአት ነው ሸይጧን አመጣሽ መድኃኒቱም ቶባ ጠንካራ ነሳ ሞትም ጀሃነም ነው የእሳትዋ አንቺ ሂጃብ ለብሰሽ አምረሽ ስትገኝ ራስሽም ሌላም ሰው እንዳዳንሽ መኝ